ከዚህ በፊት በሰራሁት ቪዲዮ የአማርኛ፣ የኦሮምኛ፣ የትግርኛ፣ የአፋርኛና የሶማሊኛ ጽሁፎችን ጎግል ኤአይ ስቱዲዮ ላይ እንዴት አድርጋችሁ ወደ ድምፅ መቀየር እንደምትችሉ አሳይቻችኋለሁ። በዛሬ ቪዲዮ ደግሞ የተለያዩ ስሜቶችን በሚገልጽ መልኩ ማለትም ሳቅን ወይም ደስታን፣ ንዴትን ወይም ብስጭትን ወይም ደግሞ ሹክሹክታን በሚገልጽ መልኩ ጽሁፎችን ጎግል ኤአይ ስቱዲዮ ላይ እንዴት አድርጋችሁ ወደ ድምፅ መቀየር እንደምትችሉ ነው ማሳያችሁ። ይህ ቪዲዮ ቲክቶክ ላይ ወይም ዩቱብ ሾርት ላይ የኤአይ ቮይስ ኦቨሮችን በመጠቀም ቪዲዮ በመስራት ገንዘብ ማግኘት ለምትፈልጉ በጣም ጠቃሚ ነው። አሁን ወደ ቪዲዮ ሄዳለሁ፣ አብራችሁ ቆዩ። እሺ ወደ ቪዲዮ መጥቻለሁ። እንግዲህ የዛሬው ቪዲዮ ጎግል ኤአይ ስቱዲዮ ላይ ጽሁፍን ወደ ድምፅ በመቀየር የሁለተኛው ቪዲዮ ነው ማለት ነው። የመጀመሪያውን ቪዲዮ ያላያችሁ ብታዩት በጣም ይጠቅማችኋል። የዛሬው ቪዲዮም ከዚያ የቀጠለ ስለሆነ ማለት ነው። እሺ እንግዲህ የመጀመሪያ ስራችን በቀጥታ ወደ ጎግል ኤአይ ስቱዲዮ መግባት ይሆናል። ከዚህ በፊት ባለ ቪዲዮ ላይ እንደነገርኳችሁ ወደ ጎግል ኤአይ ስቱዲዮ ለመግባት ማንኛውንም ብሮዘር ተጠቅመን ልክ እንደዚህ ጎግል ከከፈትን በኋላ እዚህ ጋር ሰርች ቦክሱ ላይ መጠን ኤአይ ስቱዲዮ .google.com ብለን መጻፍ ነው። ይህንን መጀመሪያ የሚመጣው ላይ ክሊክ እናደርጋለን። ኤአይ ስቱዲዮ .google.com የሚለውን ስንጫን በቀጥታ ልክ እንደዚህ ወደ ጎግል ኤአይ ስቱዲዮ ዌብሳይት አመጣን ማለት ነው። እንግዲህ ከዚህ በፊት ባለው ቪዲዮ እንደነገርኳችሁ ጎግል ኤአይ ስቱዲዮ ላይ ጽሁፍን ወደ ድምፅ የምንቀይርበትን ፊቸር የምናገኘው እዚህ ጋር ፕሌይግራውንድ ላይ ክሊክ አድርገን ከዛ ልክ እንደዚህ ሲመጣልን ሞዴል ላይ ክሊክ እናደርጋለን ማለት ነው። ከዛ ልክ እንደዚህ ሲመጣልን አሁንም ስፒች ኤንድ ሙዚክ ላይ የሚለው ላይ ክሊክ እናደርጋለን። ከዛ እዚህ ጋር ጀሚናይ 3.1 ፍላሽ ሲቲኤስ ፕሪቪው የሚለው ላይ ክሊክ እናደርጋለን ማለት ነው። ከዚህ በፊት ስላሳየኋችሁ ነው የምፈጥንባችሁ። ከዛ ልክ እንደዚህ ይመጣልናል። አሁን ከዚህ በፊት እንዳሳየኋችሁ እነዚህ ጽሁፍን ወደ ድምፅ የምንቀይርባቸው ቴምፕሌቶች ናቸው ማለት ነው። ከዚህ በፊት በሰራሁት ቪዲዮ ላይ አሁን ያሳየኋችሁ ይህንን ኤቭሪዴይ አሲስታንት የሚለውን ቴምፕሌት ተጠቅመን ነው። ሌሎቹም በደንብ አላሳየኋችሁ። እነዚህን ሁሉንም ቴምፕሌቶች ተጠቅማችሁ ጽሁፍን ወደ ድምፅ ኮንቨርት ማድረግ ትችላላችሁ። እነዚህን ቴምፕሌቶች ተጠቅማችሁ ጽሁፋችሁን ወደ ድምፅ ኮንቨርት ለማድረግ ግን ቴምፕሌቶቹን እየከፈታችሁ ብታያችሁ በጣም የተሻለ ነው። ያው ዝም ብለን ራፍ እየከፈትን እናያቸው። ቴምፕሌቶቹን አሁን ለማየት እዚህ ላይ ይሄ የፕሌይ ምልክቱን በመንካትም ድምፁን መስማት ትችላላችሁ። ድምፁን ለመስራት የተጠቀመበትን ሲን፣ ሳምፕል፣ ኮንቴክስት፣ ቴክስቶችን ማየት ከፈለጋችሁ ግን እዚህ ላይ ትነኩታላችሁ ማለት ነው። ይህን ትነካላችሁ። ከዛ የዚህ ቴምፕሌት ድምፅ ምን እንደሚመስል ለማዳመጥ ከፈለጋችሁ እዚህ ጋር መጣችሁ ፕሌይ ትሉታላችሁ። Halt, traveler. The northern pass is sealed by order of the council. I carry a message for the elder. Step aside or I will force my way through. No one passes. ልክ በእንደዚህ አይነት መልኩ አሁን ድምፅ መስራት ከፈለጋችሁ ይህንን ትጠቀማላችሁ ማለት ነው። እስኪ ሌሎችንም ለማየት አሁን እዚህ ጋር የኒው ቻት ምልክት አለች። እችን የፕላስ ምልክቷን ስንነካ ወደ ሌሎች ቴምፕሌቶችም ይመልሰናል ማለት ነው። ይሄ ደግሞ አሁን ኢነርጀቲክ ኮሆስት ይላል። እስኪ ዝም ብለን ይህንን ድምፁን እዚህ ጋር ነክተን ድምፁ ምን እንደሚመስል እንስማው። Welcome back to the show. Today we're diving into the intersection of AI and creative expression. Exactly. I've got so many thoughts on what happened this week. It really is shifting daily. I mean, did you see the demo they dropped on Tuesday? Oh, absolutely. It blew my mind. ይህን ይመስላል ማለት ነው። አሁን ይሄ በፖድካስት መልኩ የተሰራ ድምፅ ነው። ቀጣዩን ይሄን በማስተር ስቶሪ ቴለር የሚለውንም አሁን ለመስማት እዚህ የፕሌይ ምልክቷን ጫናላችሁ። Your house stood at the edge of the war, its windows save for a single candle flicker on the third floor. No wonder there for years. So village peace. አሁን ይሄ በስቶሪ ቴለር መልኩ የተሰራ ድምፅ ነው ማለት ነው። ይህንን ድምፅ ከፈለጋችሁ ጀስት እዚህ ጋር መጣችሁ ክሊክ ስታደርጉበት ወደ ቴምፕሌት ይወስዳችኋል ማለት ነው። ይህንን ድምፁን ራሱን የምትፈልጉት ከሆነ አሁን ኢኑንም መቀየር የለባችሁም፣ ሳምፕል ኮንቴክስቱን መቀየር የለባችሁም። የምትቀይሩት እዚህ ጋር ዲስክሪፕሽኑን ወይም ጽሁፉን ብቻ ነው ማለት ነው። አሁንም እዚህ ጋር ኒው ቻት ላይ መጥቼ ልመለስ። እዚህ ጋር ደግሞ የአይ ቮይስ ኦቨር አለ። የአድቨርታይዝመንት ቮይስ ኦቨር ለመጠቀም ስትፈልጉ ነው የምትጠቀሙበት። እስኪ አሁን እዚህ ጋር የፕሌይ ምልክቷ ላይ ክሊክ እናድርግና እናዳምጠው። You don't just want a car. You want a sanctuary. Introducing the all-new Aetherus sedan with whisper quiet cabin technology. ይሄ ድምፅ ይሄን ይመስላል። ቀጣዩ ደግሞ ትሬኒንግ ጋይድ ይላል። እስኪ ይሄንንም የፕሌይ ምልክቷ ላይ ክሊክ እናድርግና እናዳምጥ። Advanced security protocols. In this section, we'll cover how to identify. አያችሁ ይሄንን ደግሞ ለትሬኒንግ ጋይድ የሚሆን ድምፅ መስራት ስንፈልግ ነው የምንጠቀምበት ማለት ነው። ይሄ ደግሞ ዘ ጌም ሾው ይላል። Welcome back to Brain Trust. Let's jump right into our next category, ancient history. For 500 points, which ancient wonder was located in the city of Alexandria? Is it A, the Hanging Gardens? እንደዚህ አይነት ድምፅ የምትፈልጉ ከሆነም ይሄንን ቴምፕሌት መጠቀም ትችላላችሁ። ቀጣዩ ደግሞ ዘ ፔሸንት ቲቸር ይላል። ይሄንንም እስኪ እንክፈትና እናዳምጠው። Let's practice our pronunciation. Repeat after me, speaking slowly and clearly.
El clima de hoy es absolutamente hermoso. አያችሁ ልክ ይሄን ይመስላል ማለት ነው። ልክ እንደዚህ ድምጾችን ካዳመጣችሁ በኋላ ምንድነው የምታደርጉት? የፈለጋችሁ ድምጽ ቴምፕሌት ላይ ትሄዱና ከዚህ ከፕሌይ ምልክቱ በስተግራ በኩል ያለችዋን ምልክት ትነካላችሁ ማለት ነው። ልክ እንደዚህ ይከፈትላችኋል። ከዛ ምንድነው የምታደርጉት? ድምጹ ኤግዛክትሊ የሰማችሁት እንዲሆንላችሁ የምትፈልጉ ከሆነ ይሄንን ሲን የሚለውና ሳምፕል ኮንቴክስት የሚለውን አትቀይሩትም ማለት ነው። እናንተ የምትቀይሩት የቱን ነው? እዚህ ጋር ቴክስቶቹን ብቻ ትቀይራላችሁ። ይሄ ስፒከር 1 ስፒከር 2 ላይ ወይም እናንተ አንድ ስፒከር ያለው ቴምፕሌት ከሆነ የመረጣችሁ እዚህ ጋር ቴክስቱ የሚጻፍበት ቦክስ ላይ ያለውን ጽሁፍ ብቻ ነው የምትቀይሩት ማለት ነው። ነገር ግን ይሄንን ሲኑንና ሳምፕል ኮንቴክስቱን መቀየር ከፈለጋችሁ ሲኑንን ሳምፕል ኮንቴክስቱን ማጥፍታችሁ እናንተ በፈለጋችሁ ሲንና ሳምፕል ኮንቴክስት ማድረግ ትችላላችሁ ማለት ነው። እንግዲህ ከዚህ በፊት እንደነገርኳችሁ ሲን ማለት ምንድነው? ድምፁ ወይም መልእክቱ የሚተላለፍበትን ቦታ ወይም አካባቢ የምትገልጹበት ቦታ ነው ማለት ነው። እንደገና ይሄ ሳምፕል ኮንቴክስት የምንለው ደግሞ የድምፁ አወጣጥ ወይም የድምፁ ሁኔታ ቶን ምን መምሰል እንዳለበት የምታሳውቁበት ቦታ ነው ማለት ነው። ሌላ ነገር ማወቅ ያለባችሁ ደግሞ ከዚህ ቴምፕሌት ወጣችሁ አሁን ሌላ ቴምፕሌት መምረጥ ብትፈልጉ እዚህ ጋር ትመጡና እችን የፕላስ ምልክቷን ትነካላችሁ። ይቺ የፕላስ ምልክቷ ኒው ቻት ነው የምትወክለው። አሁን ይህን ኒው ቻት የሚለውን ብትነኩ ወደ ቴምፕሌቶቹ መልሰናል ማለት ከዛ የፈለጋችሁትን ቴምፕሌት መምረጥ ትችላላችሁ። እንደገና እስኪ አሁን እኔ ዝም ብዬ ይህንን ዘ ኤነርጀቲክ ኮሆስት የሚለውን ልምረጥ። ከዚህ በኋላ ምንድነው የማደርገው? እኔ ሲንም ሳምፕል ኮንቴክስትም እንደገና እነዚህን እዚህ ጋር የተጻፉትን ቴክስቶችም የምተካበት ጽሁፍ ስላዘጋጀው ያዘጋጀሁትን ሲን ሳምፕል ኮንቴክስትና ጽሁፍ አምጥቼ እዚህ ጋር ፔስት አደርገዋለሁ ማለት አሁን ጽሁፌን ወደ አስቀመጥበት ቦታ ላይ ሄድ ጽሁፉ ይሄንን ነው የሚመስለው። ይሄ ሳቅን ወይም ደስታን በሚገልጽ መልኩ ጽሁፉን ወደ ድምጽ ለመቀየር ያዘጋጀው ጽሁፍ ነው። እዚህ ጋር ደግሞ በዊስፐሪንግ ወይም በሹክሹክታ መልኩ ጽሁፉን ወደ ድምጽ ለመቀየር ያዘጋጀው ጽሁፍ ነው። እዚህ ጋር ደግሞ ንዴትን ወይም ብስጭትን በሚገልጽ መልኩ ጽሁፉን ወደ ድምጽ ለመቀየር የምጠቀምበት ጽሁፍ ነው። እንደገና መጨረሻ ላይ ደግሞ ይሄ ሚክስድ ኢሞሽንን ወይም ሳቅን፣ ሹክሹክታን እና ብስጭትን በአንዴ በሚገልጽ መልኩ ጽሁፍን ወደ ድምጽ ለመቀየር የምጠቀምበት ጽሁፍ ነው ማለት። እስኪ አሁን መጀመሪያ ሳቅን ወይም ደስታን በሚገልጽ መልኩ ድምጽ ላዘጋጅ። መጀመሪያውን ይሄንን ኢንና ሳምፕል ኮንቴክስት የሚለውን ኮፒ አደርገዋለሁ። ከዛ ወደ ጉግል ኤአይ ስቱዲዮ መለሳለሁ። ከዛ መጀመሪያውን እዚህ ሲን የሚለውን ይሄንን ላጥፋና የራሴን ተካለሁ ማለት። ከዛ የራሴን ሲን እዚህ ላይ ፔስት አደርገዋለሁ። ሲኑንና ሳምፕል ኮንቴክስቱን በአንድ ላይ ዝም ብዬ ሲን ላይ ፔስት ስላደረኩት ይሄንን ከታርዬ ሳምፕል ኮንቴክስቱ ላይ ላስቀምጥ። እዚህ ጋር ሳምፕል ኮንቴክስቱን አጠፋለሁ። ፔስት አደረኩት። ከዛ ስፒከር 1 እና ስፒከር 2 የሚለው ላይ ደግሞ እኔ ያዘጋጀሁትን ጽሁፍ አምጥቼ ፔስት አደርገዋለሁ ማለት። አያችሁ እዚያውም ተናጋሪዋን ተናጋሪቱ ብዬ በሁለት ነው ያዘጋጀሁት። አሁን መጀመሪያ ይህንን ተናጋሪዋን የሚለውን ኮፒ አድርጌ ወስጄ ፔስት አደርገዋለሁ። ልክ እንደዚህ ኮፒ አደረኩ። ከዛ ጉግል ኤአይ ስቱዲዮ ላይ መጥቼ እዚህ ጋር ስፒከር 1 የሚለው ላይ ፔስት አደርገዋለሁ ማለት ነው። ይሄን አጥፍቼ አያችሁ ፔስት አደረኩት። እንደገና እዚህ ስፒከር 2 የሚለው ላይ ተናጋሪቱ ብዬ ያዘጋጀሁትን አምጥቼ እዚህ ፔስት አደርገዋለሁ። ይሄን ኮፒ አደርጋለሁ። አሁን ወደ ጉግል ኤአይ ስቱዲዮ መለሳለሁ። ይሄንን አጠፋና እዚህ ጋር አምጥቼ ፔስት አደርገዋለሁ የራሴን ማለት። አሁን እዚህ ጋር ቴምፕሌቱ ላይ ሌሎች ተጨማሪ ዲያሎጎችም ስላሉ እነሱን አጠፋቸዋለሁ። ለማጥፋት እዚህ ጋር የኤክስ ምልክት ይመጣላችኋል፣ ታጠፉታላችሁ። ልክ እንደዚህ አሁን የራሴ ሁለቱ ዲያሎጎች ቀሩ ማለት ነው። ይሄን ስክሪፕቱን ስታዘጋጁ እንዴት አድርጋችሁ ነው ማዘጋጀት ያለባችሁ? አሁን እኔ እንዳልኳችሁ የሳቅ ነው። ሲን የሚለው ላይ ምንድነው ያስገባሁት? ሃይ ኳሊቲ ሪከርዲንግ ስቱዲዮ ቱ ፍሬንድስ ቶኪንግ ካዡዋሊ ኢንቱ ዳይናሚክ ማይክሮፎን ይላል። ድምፁ ወይም መልእክቱ የሚተላለፍበት ቦታ ስቱዲዮ ውስጥ ነው ማለት ነው። እንደገና ደግሞ ሳምፕል ኮንቴክስቱ ላይ ፖድካስት ስታይል ይላል። በፖድካስት ስታይል ነው የሚሆነው ማለት ነው። ፍሪኩዌንት ናቹራል ላፈር ኤንድ ላይት ቸክልስ ይላል። ሳቅ ይኖረዋል ማለት ነው። ዘ ስፒከርስ ሳውንድ ጄኑዊንሊ አሚውዝድ ኤንድ ኢንጆይ ዘ ኮንቨርሴሽን የሆነ እየተገረሙ አይነት ነገር እየሳቁ ነው የሚሆነው ማለት ነው። ይህንን ሲኑንና ሳምፕል ኮንቴክስቱን ስታዘጋጁ በእንግሊዝኛ ብታዘጋጁት በጣም ጥሩ ይሆናል። ምክንያቱም ኤአዩ ከአማርኛ ይልቅ እንግሊዝኛን በደንብ ስለሚረዳ ማለት ነው። ከዛ እንደገና እዚህ ጋር ስፒከር የሚለው ላይ የምናስገባቸውን ጽሁፎችንም እንዴት ነው የምናዘጋጀው? ይህን አሁን የመጀመሪያው ስፒከር የምናገረው መጀመሪያ ላፊንግ ይላል። ይሄ ላፊንግ የሚለውን በስኩዌር ብራኬት ነው ያስቀመጥኩት። በስኩዌር ብራኬት ያስቀመጥኩት ለምንድን ነው? ይሄ ላፊንግ የሚለው ጽሁፍ መስሎት ወደ ድምፅ እንዳይቀይረው ማለት ነው። ይሄ ላፊንግ የሚለውንም ከአማርኛ ይልቅ በእንግሊዝኛ ብትጽፉት በጣም የተሻለ ነው። ምክንያቱም እንዳልኳችሁ ኤአዮች ከአማርኛ ይልቅ እንግሊዝኛን በደንብ ስለሚረዱ ማለት ነው። ከዛ ሃሃሃ ይላል። ይሄ የድምጽ ስሜት ነው ማለት ነው። ዛሬ የሆነብኝን ነገር ብትሰሚ ትስቂብኛለሽ። ስልኬን ለ20 ደቂቃ ፈለግኩት፣ እንደገና ሳየው በእጄ ይዤ አላገኘሁትም መሰለሽ ይላል። ከዛ የሁለተኛውም ደግሞ ላፊንግ ሃርት ወይም ላፊንግ ኤሎድ ብዬ አሁን በስኩዌር ብራኬት አስቀመጥኩት ማለት። ይሄ እንዳልኳችሁ ኤአይ የሳቅ ስሜት እንዳለው እንዲረዳ ነው ማለት። ከዛ ሃሃ ይሄ ምንም አይደለም፣ እኔ ደግሞ መነጽሮችን ለመፈለግ ቤቱን ሳገላብጡ በመጨረሻ ግን አይኔ ላይ ያላገኘሁትም መሰለ ገራሚ ነገር ነው ብሎ እንደገና ሃሃሃ የሚል ድምጽ ይቀጥላል ማለት። አሁን
ከሁለተኛው ስክሪፕት የምንረዳው የመጀመሪያው ስፒከር ወንድ መሆኑ ነው። ስለዚህ ከስክሪፕቱ ጋር ድምፁ እንዲመጣልን የወንድ ድምፅ እንመርጣለን ማለት ነው። ከዚህ በፊት በሰራሁት ቪዲዮ ላይ እንደነገርኳችሁ ድምፅ ለመምረጥ እዚህ ጋር ስፒከር ላይ የሚለው ላይ ነው የምንገባ፣ የወንድ ድምፅ እንመርጣለን ማለት ነው። ድምፅ ለመምረጥ እንደነገርኳችሁ እዚህ ጋር ነው የምንገባው። ይሄ የሴት ነው። What sparks your interest? ይሄን መርጠዋለሁ ማለት ነው። ለመምረጥ እዚህ ጋር መጥቼ ክሊክ ሳደርግበት ከረንት የሚል ይመጣል፣ ቀይሬዋለሁ ማለት ነው። ከዛ ይሄንን ደግሞ ወደ ሴት ድምፅ እንቀይረዋለን። አሁን ስፒከር ቱ የሚለው ላይ ክሊክ አደርጋለሁ፣ የሴት ድምፅ መርጣለሁ። የሴት ድምፅ ነው። ይሄን አደርገዋለሁ። እዚህ ጋር መጥቼ ክሊክ ሳደርግ ከረንት የሚል ይመጣል፣ ቀይሬዋለሁ ማለት ነው። ከዛ ራን የሚለው ነው የምንነካ እዚህ ጋር መጥተን ማለት ነው። አሁን ኮንቨርት እስከሚያደርግ እንጠብቀዋለን። ጨርሷል። እስኪ አሁን እንክፈተውና እናዳምጥ። ዛሬ የሆነብኝን ነገር ብትሰሚ ትስቂብኛለሽ። ስልኬን ለ20 ደቂቃ ፈለግኩት፣ እንደገና ሳየው በእጅ ይዤው አላገኘሁትም መሰለሽ። ይህ ምንም አይደለም። እኔ ደግሞ መነጽሮቼን ለመፈለግ ቤቱን ሳገላብጥ ውዬ በመጨረሻ ግን አይኔ ላይ አላገኘሁትም መሰለ። ገራሚ ነገር ነው። አያችሁት? በሚገርም መልኩ እየተሳሳቁ ድምፁን ሰራልን ማለት ነው። እስኪ አሁን ደግሞ በሚያንሾካሹክ ድምፅ ደግሞ እንስራው። በሚያንሾካሹክ ድምፅ ለመስራት እንግዲህ ይህንን ሲኑንም ሳምፕል ኮንቴክስቱንም እዚህ ጋር ያሉትን ጽሁፎችን በሙሉ እንቀይራቸዋለን ማለት ነው። አሁን ጽሁፉን ወደ አስቀመጥኩበት ቦታ ሄጄ ጽሁፉን ኮፒ አድርጌ አመጣለሁ። አያችሁ? ለሹክሹክታ ወይም ለዊስፐሪንግ ብዬ ያዘጋጀሁት ጽሁፍ ይሄ ነው። መጀመሪያ ሲኑንና ኮንቴክስቱን ኮፒ አደረኩት። አሁን ወደ ጉግል AI ስቱዲዮ መለሳለሁ። ከዛ እዚህ ጋር ይሄን አጠፋና ሲኑን እዚህ ጋር ፔስት አደርገዋለሁ። ፔስት አደረኩት። አሁን ኮንቴክስቷን የብቻ ላውጣ፣ አንድ ላይ ፔስት ስላደረኩት ነው፣ ግራ እንዳትጋቡ። ይህንን ከት ልበለው። አሁን እዚህ ጋር ሳምፕል ኮንቴክስቱ ላይ ላስገባው ማለት ነው። ፔስት አደረኩት። ከዛ እንደገና እዚህ ስፒከሩ ላይ ያሉትን ጽሁፍ እያጠፋው ለዊስፐር ብዬ ባዘጋጀሁት ተካዋለሁ ማለት ነው። አሁን ጽሁፉን ወደ አስቀመጥኩበት ቦታ ሄዳለሁ። አሁን እያንዳንዱን ይሄንን ኮፒ ያደረኩኝ እየወሰድኩ ጉግል AI ስቱዲዮ ላይ ፔስት አደርጋለሁ ማለት ነው። ኮፒ ያደረኩ ጉግል AI ስቱዲዮ ላይ መጣው። ይሄን አጥፍቼ ፔስት አደርገዋለሁ እዚህ ጋር ፔስት። አሁን ሁለተኛው ተናጋሪ የሚናገረውን አመጣለሁ በዲያሎጉ መልክ ስላዘጋጀሁት። ይሄንን ሁለተኛው የሚናገረውን አሁን ኮፒ አድርጌ ወስጄ ፔስት አደርጋለሁ። ኮፒ እዚህ ጋር የሁለተኛውን ተናጋሪ ጽሁፍ የምናስቀምጥበት ላይ መጥቼ ፔስት አደርገዋለሁ። ፔስት አደረኩት። አሁን ጽሁፌ ስላላለቀ ኮንቨርሴሽኑ እንዲቀጥል ከፈለኩኝ አድ ስፒች ብሎክ ነው የምለው። አድ ስፒች ብሎክ ላለው ማለት ከዛ ስፒከር ዋን የሚል መጣልኝ። አሁንም ጽሁፉን አመጣለሁ ማለት ኮፒ አደረኩ። ወደ ጉግል AI ስቱዲዮ መለሳለሁ። እዚህ ጋር መጥቼ ፔስት። ይሄ ስፒከር ዋን ነው። አሁንም ስፒከር ቱ መቀጠል ስላለበት አድ ስፒች ብሎክ ላለው ጽሁፉን ወደ አስቀምጥበት ቦታ ሄዳለሁ። ይሄንን አሁን ኮፒ አድርጌ እንደገና ፔስት አደርጋለሁ ወስጄ ማለት ነው። ኮፒ አደረኩት። ከዛ ፔስት። እንደዚህ ያረው ሁሉንም አስገባዋለሁ ማለት ነው። ጽሁፎችን በሙሉ አስገብቼ ጨርሻለሁ። በተደጋጋሚ እንደነገርኳችሁ እነዚህ ሲን እና ሳምፕል ኮንቴክስት የሚለው በጣም ወሳኝ ነገር ነው። የዚህ ድምፅ ሲን አሁን የት ነው? አሁን እዚህ ጋር ሲን የሚለው ላይ ምን ይላል? ኤ ኳይት ሪከርዲንግ ስቱዲዮ ሌት አት ናይት። ጭር ያለ ስቱዲዮ ላይ በማታ ላይ ነው ማለት ነው። ዘ ስፒከር ኢዝ ክሎዝ ቱ ማይክሮፎን ኤንድ ክሬቲንግ ኢንቲሜት አትሞስፌር። ቀስ ብለው ለማይክሮፎኑ ቀረብ ብለው ነው የሚነጋገሩት ማለት ነው። ኮንቴክስቱም እንደገና እዚህ ጋር ፖድካስት ስታይል ነው ይላል። ስሎው soft delivery with clever pronunciation. The speaker occasionally lowered their voice to gentle whisper for emphasis. ድምጻቸውን ቀስ አድርገው ይነጋገራሉ ማለት ነው እና calm, confidential, intimate, relaxed, natural ይላል። እነዚያውም ቶኖች ናቸው ማለት ነው። በዚህ መልኩ ታዘጋጁታላችሁ። ከዛ እዚህ ጋር ድምጾቹ ላይም አሁን እዚህ ጋር እንደምታዩት ስፒኪንግ ስሎሊ ይላል። ስፒኪንግ ስሎሊ የሚለውን በእንግሊዝኛ ነው እንዳልኳችሁ መጻፍ ያለበት ኤአይው በደንብ እንዲረዳው ማለት ነው። እንደገና በስኩዌር ብራኬት ብታስቀምጡት በጣም የተሻለ ነው ማለት ነው። ይህንን ስፒኪንግ ስሎሊ የሚለውን በስኩዌር ብራኬት ውስጥ መሆኑ ኤአይው ድምፁ የሚሰራበት ሁኔታ መሆኑን ይረዳል ማለት ነው። እያንዳንዱን በዚህ መልኩ ነው ያዘጋጀሁት። የሁለተኛው ስፒከርም እኔ ዊስፐር ወይም ዊስፐሪንግ ብዬ በስኩዌር ብራኬት ነው ያስቀመጥኩት። ከዛ ወደ ድምፅ የሚቀየረው ጽሁፍ ይቀጥላል። እንደገና የመጀመሪያው ስፒከር ማሁን ይቀጥላል። ዊስፐሪንግ ይላል። የመጀመሪያው ተናጋሪ በማሾክሾክ ነው የሚቀጥለው ማለት ነው። እስኪ ኤኒዌይስ አሁን ወደ ድምፅ እንቀይረውና ምን እንደሚመስል እንየው። ወደ ድምፅ ለመቀየር እዚህ ጋር ራን የሚለው ነው የምንጫነው። ራን አለዋል። ጨርሷል። እስኪ አሁን ምን እንደሚመስል እንክፈትና እናዳም። እስቲ ስትነጋርሽ ዛሬ ይከተናል ብርሰንቻ ምን አገኘ? በአካዳሚ የሚባል አዲስ AI አካዳሚ መከፈቱ ሰማሁ። የሰው ሰራሽ አስተዋጽኦ AI እና የጉግል ቴክኖሎጂዎችን በአማርኛ ቋንቋ በነጻ የሚያስተምር ተቋም ነው አሉ። ዋው! ይህ እኮ በጣም ደስ የሚል ዜና ነው። ይህ ማለት ሰዎች ስለ AI፣ ጉግል ጄሚናይ እና ስለ ሌሎች ዘመናዊ ቴክኖሎጂዎች በአማርኛ መማር ይችላሉ ማለት ነው። አዎ፣ ይበልጥ የሚገርመው ደግሞ ትምህርቶቹ ለጀማሪዎች ጭምር በጣም ቀላል ተደርገው መዘጋጀታቸው ነው። ሰዎች ከምንም ተነስተው AI ጠንቅቀው ማወቅ ይችላሉ ተብሏል። ግሩም ዜና ነው። በአማርኛ AI ለመማር ለሚፈልጉ ብዙ ሰዎችን በእጅጉ እንደሚረዳ አልጠራጠርም።
አያችሁ እንግዲህ በሚያንሾካሾክ ድምፅ በሚገርም መልኩ ነው እየሰራልን ማለት ነው። እናንተም በዚህ መልኩ ጽሁፎችን ወደ ድምፅ እየቀየራችሁ ቲክቶክ ላይ ሊሆን ይችላል፣ ዩቱብ ሾርት ላይ ሊሆን ይችላል፣ ፖስት እያደረጋችሁ ገንዘብ በቀላሉ ጀነሬት ማድረግ ትችላላችሁ። በነገራችን ላይ እዚህ ቻናል ላይ እንደዚህ አይነት የሚገራርሙ ቪዲዮዎች ነው የሚሰሩ። ስለዚህ ቻናሉን ሰብስክራይብ ሳታደርጉ ቪዲዮን የምታዩ ካላችሁ ፕሊዝ ቻናሉን ሰብስክራይብ አድርጉ። ከዚህ በፊት ባሉት ቪዲዮ እንደተረዳሁት በጣም ብዙ ሰዎች ቪዲዮን ያያሉ፣ ነገር ግን ሰብስክራይብ አያደርጉም እና ካያችሁትና ቪዲዮ ከተጠቀማችሁ ቻናሉን ሰብስክራይብ ብታደርጉ ቻናሉንም ታሳድጉታላችሁ፣ እኔንም ደግሞ ታበረታቱኛላችሁ ማለት ነው። አሁን ወደ ቪዲዮ እንመለስ። ቀጣይ ደግሞ እስኪ ቁጣን ወይም ንዴትን በሚገልጽ መልኩ ደግሞ ጽሁፎችን ወደ ድምፅ እንቀይር። እስኪ አሁን ደግሞ ሌላ ቴምፕሌት እንጠቀም። ከዚህ በፊት እንደነገርኳችሁ የሆነ ቴምፕሌት እየተጠቀማችሁ ሌላ ቴምፕሌት መቀየር ከፈለጋችሁ እዚህ ጋር የፕላስ ምልክቷን መጣችሁ ነው የምትጫኑ። እስኪ አሁን ደግሞ ይሄኛውን ዘ ጋርዲያን ኤንፒሲ የሚለው ልጠቀም። እንግዲህ ይህንን ቴምፕሌት ለመጠቀም ከዚህ በፊት ያሉት ቴምፕሌቶች ላይ እንዳደረግነው ሁሉ ሲኑንም ሳምፕል ኮንቴክስቱንም እንደገና እዚህ ጋር ጽሁፎችንም እንቀይራቸዋለን ማለት ነው። ምክንያቱም እኔ ልሰራው ካሰብኩት ድምፅ ጋር እዚህ ያሉት ሲኖችና ሳምፕል ኮንቴክስቱ አብሮ ስለማይሄድ ማለት ነው። ስለዚህ አሁን መጀመሪያ ሲኑንና ሳምፕል ኮንቴክስቱ ኮፒ አድርጌ ላምጣ። ብስጭትን ወይም ንዴትን የሚገልጽ ድምፅን ለመስራት የምጠቀምበት ጽሁፌ ነው። መጀመሪያ ሲኑንና ሳምፕል ኮንቴክስቱን ኮፒ አድርገዋለሁ። ኮፒ አደረኩት። ከዛ ወደ ጉግል ኤአይ ስቱዲዮ መለሳለሁ። ጉግል ኤአይ ስቱዲዮ መጣ። እዚህ ጋር አሁን ቴምፕሌቱ ላይ ያለውን ሲን ላጥፋና የራሴን ሲን ላስገባ ማለት ነው። ፔስት አደረኩት። ሲኑንና ሳምፕል ኮንቴክስቱን አንድ ላይ እዚህ ጋር ፔስት ስላደረኩት ኮንቴክስቱን ከታርጌ አውጥቼ እዚህ ጋር ሳምፕል ኮንቴክስት የሚለው ቦታ ላይ ያስገባዋለሁ። ግራ እንዳትጋቡ እዚህ ጋር ከት ሳረግ ሳምፕል ኮንቴክስቱንም ሲኑንም አብሬ እዚህ ጋር ፔስት ስላደረኩት ነው ማለት። ስለዚህ ሳምፕል ኮንቴክስቱን እዚህ ጋር ምጥቼ ፔስት አደርገዋለሁ። ከዛ ደግሞ ጽሁፎችን እዚህ ጋር ስፒከር 1 እና ስፒከር 2 የሚለው ላይ ኮፒ ያደረኩ እያመጣው እዚህ ፔስት አደርጋቸዋለሁ ማለት። እዚህ ጋር አሁን ተናጋሪ አንድ የሚለውን የብቻ ኮፒ አደርገዋለሁ። ኮፒ አደረኩት። ወደ ጉግል ኤአይ ስቱዲዮ መለሳለሁ። ከዛ ይህንን ላጥፋና የራሴን እዚህ ጋር ፔስት አደርገዋለሁ። ፔስት አደረኩት ማለት ነው። አሁንም የሁለተኛውን ተናጋሪ ያመጣለሁ። እዚህ ጋር ይሄንን ኮፒ አደረኩት። ይሄን አጥፍቼ እዚህ ጋር ፔስት አደርጋለሁ። ፔስት አደረኩት። አሁን ሁለት ኮንቨርሴሽን ብቻ ነው ያለኝ። ሌሎቹ ቴምፕሌቱ ላይ ያሉት ዲያሎጎች አጠፋቸዋለሁ ልክ እንደመጀመሪያው ማለት ነው። እዚህ ጋር በስተቀኝ በኩል መጣችሁ ከርሰራችሁን ስታንቀሳቀሱ የኤክስ ምልክት ይመጣልና ታጠፉታላችሁ። ይሄንን ልክ እንደዚህ አጠፋዋለሁ። ሁለቱ ብቻ ያስገቧቸው ቀሩ። ከዛ ምንድነው ማደርገው ድምጹን አሁንም እዚህ ጋር በሴትና በወንድ እንዲሆን ከፈለጋችሁ ትቀይሩታላችሁ። አሁን ይሄ ወንድ እንዲሆን ነው የፈለኩ፣ ሁለተኛው ደግሞ ሴት እንዲሆን ነው ቀይረዋለሁ ማለት ነው። ስፒከር 1 ላይ ገባለሁ። እዚህ ጋር መርጣለሁ። ይሄ የወንድ ድምጽ ነው መርጠዋለሁ ማለት ነው። እዚህ ጋር መጥቼ ክሊክ ሳደርግበት ከረንት የሚል ይመጣል መርጫዋለሁ ማለት ነው። ይሄንም ሁለተኛውንም በሴት ቀይረዋለሁ። እዚህ ጋር መጥቼ ቼክ አደርጋለሁ። የሴት ድምጽ ነው እቀይረዋለሁ በዚህ። አሁን እዚህ ጋር ለመምረጥ እዚህ ጋር የስሙ ላይ ክሊክ ሳደርግ ከረንት የሚል ይመጣል ቀየርኩት ማለት ነው። ከዛ እንግዲህ ጽሁፉን ወደ ድምጽ ለመቀየር እንደተለመደው እዚህ ጋር ራን የሚለው መጥቼ ነካለሁ። አሁን ኮንቨርት እያደረገ ነው። ጠብቀዋለሁ ለትንሽ ሰከንድ። ጨርሷል። እንክፈትና ድምጹን እናዳምጠው። ያለምንም ማስጠንቀቂያ የፕሮጀክትን ማጠናቀቂያ ቀን እንዴት ይቀይራሉ? ይህ በፍጹም አግባብ አይደለም። ልክ ነህ። ሌት ተቀን ደክመን ስናበቃ አሁን ደግሞ ሁሉንም ነገር ከጀምሩ እንድንሰራ መጠየቃቸው እጅግ በጣም ያናድዳል። አያችሁ እንግዲህ እንዳዳመጣችሁት ሁለቱም በጣም ተበሳጭተው ነው የሚናገሩት። በዚህ መልኩ ብስጭትን ወይም አንገርን የሚገልጽ ድምጽ መስራት ትችላላችሁ ማለት። በነገራችን ላይ ልክ እንደዚህ ከሰራችሁ በኋላ ድምጹ ካልተመቻችሁ እንደገና እዚህ ጋር ራን የሚለውን ነክታችሁ ክሬት ማድረግ ትችላላችሁ። ዳውንሎድ ማድረግ ከፈለጋችሁ ደግሞ እዚህ ጋር የዳውንሎድ በተን ስላለች እቺን ነክታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። እስኪ አሁንም አንድ የመጨረሻ ሚክስድ ስሜትን ማለትም ሳቅን፣ ሹክሹክታን እና ብስጭትን የሚገልጽ ድምጽ ደግሞ እንስራ። እሺ መጀመሪያ ድምጹን ወደ አስቀመጥንበት ቦታ እንሄዳለን። እዚህ ጋር ልክ እንደምታዩት ሳቅን፣ ሹክሹክታን እና ብስጭትን የሚገልጽ ድምጽ ለመስራት የምጠቀምበት ጽሁፌ ነው። መጀመሪያ ይህንን ሲኑን እና ኮንቴክስቱን ኮፒ አድርጌ ወስጄ ፔስት ላድርግ። ያረኩት ወደ ጉግል ኤአይ ስቱዲዮ መለሳለሁ። ከዛ እዚህ ጋር ሲን የሚለው ላይ ፔስት አደርገዋለሁ። ሲኑንና ሳምፕል ኮንቴክስቱን አብሬ አምጥቼ እዚህ ፔስት ስላደረኩት ሳምፕል ኮንቴክስቱን ከታርጌት ላውጣውና እዚህ ጋር ሳምፕል ኮንቴክስት የሚጻፍበት ቦታ ላይ ፔስት ላድርግ። ከዛ እንደገና ወደ ድምጽ ኮንቨርት የሚደረገውን ጽሁፍ ደግሞ አሁንም ኮፒ አድርጌ አምጥቼ እዚህ ጋር ፔስት አደርገዋለሁ። በአራት ነው የከፋፈልኩት። እያንዳንዱን አሁን ስፒከር 1 እና ስፒከር 2 የሚለው ላይ ከዚህ ኮፒ እያደረኩኝ ወስጄ ፔስት አደርገዋለሁ ማለት ነው። አሁን የመጀመሪያውን ልክ እንደዚህ ኮፒ አደርገዋለሁ። ከዛ ወደ ጉግል ኤአይ ስቱዲዮ መለሳለሁ። አሁን እዚህ ጋር ስፒከር 1 የሚለውን አጠፋና የኔን ጽሁፍ ፔስት አደርገዋለሁ ማለት ፔስት አደረኩት። እንደገና ለስፒከር 2 የሚሆን ጽሁፍም አሁን ኮፒ አድርጌ አምጥቼ እዚህ ጋር ፔስት አደርጋለሁ። ይሄን እዚህ ጋር ኮፒ አደርጋለሁ። ወደ ጉግል ኤአይ ስቱዲዮ መለሳለሁ። ይሄንን አጠፋና የራሴን እዚህ ጋር ፔስት አደርጋለሁ ማለት ነው። አሁንም እንደገና ኮንቨርሴሽኑ ስለሚቀጥል ለስፒከር 1 የሚሆን ጽሁፍ አሁንም ኮፒ አድርጌ አምጥቼ ፔስት አደርጋለሁ።
እዚህ ጋር ኮፒ አደረኩ። ጉግል አይ ስቱዲዮ መለሳለሁ። እዚህ ጋር ፔስት አደርጋለሁ። አሁንም አንድ ኮንቨርሴሽን ይቀረኛል። እዚህ ጋር መጥቼ ኮፒ አደርገዋለሁ። አሁን ወደ ጉግል አይ ስቱዲዮ መለስና ልክ እንደዚህ እዚህ ጋር ፔስት አደርገዋለሁ ማለት ነው። ከዚህ በኋላ አሁን እኔ ጨርሻለሁ። እዚህ ቴምፕሌቱ ላይ አንድ የቀረ ጽሁፍ የምናስገባበት ቦታ ስላለ እሱን አጥዋለሁ። ያቱ ልክ እንደ መጀመሪያው አሁንም እዚህ ጋር እዚህ ላፊንግ ይላል። የመጀመሪያው በእንግሊዝኛ አርዬ በብራኬት ስኩዌር አስቀምጨዋለሁ። የሁለተኛው ላይ ላፊንግ የሚል አለ፣ በብራኬት ስኩዌር አስቀምጨዋለሁ። እንደገና እዚህ ጋር ደግሞ አሁን በዊስፐር መልክ እንዲሰራ ነው የፈለኩት። የመጨረሻው ደግሞ በብስጭት ወይም በንዴት እንዲሰራ ነው የፈለኩት። አንግሪ በት ኮንትሮል ብዬ እዚህ ጋር በስኩዌር ብራኬት አስቀምጨዋለሁ ማለት ነው። በነገራችን ላይ ልክ እንደዚህ ስክሪፕት ስታዘጋጁ በኤአይ ማዘጋጀት ትችላላችሁ ማለት ነው። እኔም አሁን ይሄንን በኤአይ ነው ያዘጋጀሁት። አሁን ራን ከማለቴ በፊት ድምጾቹን ቸክ ላድርግ። የመጀመሪያው ስፒከር በወንድ እንዲሆን የፈለጉ፣ የሁለተኛው ስፒከር ደግሞ በሴት እንዲሆን የምፈልገው። ይሄንን ቸክ ላድርገው። የሁለተኛው የሴት ነው። ይሄንን አሁን እዚህ መጥቼ ክሊክ አድርጌ ካረንት ያደርገዋለሁ ማለት ነው። ይሄ የመጀመሪያው ስፒከር በወንድ ድምጽ ነው አውቀዋለሁ። የሁለተኛውን ስፒከር ግን በሴት አድርጌዋለሁ። አሁን ጨርሻለሁ። ራን እለዋለሁ ማለት ራን አልኩት። አሁን ወደ ድምጽ ኮንቨርት አድርጎ እስከሚጨርስ ትንሽ ጠብቀዋል። ጨርሷል። እስኪ አሁን እንክፈትና ድምፁን እናዳምጠው። ዛሬ የሰማሁት ዜና በጣም አስቂኝ ነበር። አንድ ሰው ኤአይን ተጠቅሞ ለራሱ የስራ ቃለ መጠይቅ ሲያዘጋጅ በመጨረሻ ኤአዩ ጋር እየተነጋገረ ሰዓትን አሳለፈ። አስቂኝ ነው፣ ግን አንድ የሚገርም ነገር ልንገርህ። ኤአይ ቴክኖሎጂ በአመቺ ሞዴል እንደረጃ ይሰምቻል። አሁን ያመጣ አስደሳች፣ ግን እውነተኛ ብቻ ነው ወይስ ወገኛ? እና ነገሮች ላይ እሱ ሰው በዚህ ቴክኖሎጂ ማመን ላይ ያገኝ። ይህን የሚያናድደኝ መረጃና ትምህርት ለሁሉም መድረስ አለበት። ቴክኖሎጂ ጥቂቶች ብቻ የሚጠቀሙበት መሆን የለበትም። አሚቦ አካዳሚ ያሉ መድረኮች በአማርኛ በነፃ እውቀትን ለማዳረስ የሚሰሩትን አያችሁ። እንግዲህ የሚገርም አርጎን የሰራው እንዳዳመጣችሁት። እንግዲህ መጀመሪያ ይስቃል፣ ከዛ እንደገና ደግሞ በዊስፐር ወይም በማንሾክሾክ ያወራል፣ ከዛ እንደገና ደግሞ በብስጭት ያወራል ማለት ነው። ሶስቱንም ስሜቶች የሚያንጸባርቅ ነው ማለት ነው። በነገራችን ላይ አንዳንዴ ድምፁን በወንድ እንዲሰራላችሁ ፈልጋችሁ በሴት አርጎ ያመጣባችኋል፣ በሴት አርጎ እንዲሰራላችሁ ፈልጋችሁ ደግሞ በወንድ አርጎ ያመጣላችኋል ማለት ነው። እና እንደዚህ ሲሆንባችሁ እንደገና ስፒከር ሴቲንግ ላይ ገብታችሁ ድምፁን መርጣችሁ ራን ብትሉት አስተካክሎ ያመጣላችኋል ማለት ነው። እኔም አሁን መጀመሪያ ይህንን ድምፅ በሴትና በወንድ አርጎ እንዲሰራልኝ አዝዤው፣ ግን ሁለቱንም በወንድ ብቻ መጣልኝ። እንደገና ስፒከር ሴቲንግ ላይ ገብቼ ቮይሱን አስተካክዬ ራን ስለው ግን ልክ እንዳዳመጣችሁት በሴትና በወንድ አርጎ ያመጣልኝ ማለት ነው። እንግዲህ በዚህ መልኩ ጉግል ኤአይ ስቱዲዮን ተጠቅማችሁ የተለያዩ ስሜቶችን የሚገልጹ ማለትም ደስታን ወይም ሳቅን፣ ንዴትን ወይም ብስጭትን ወይም ደግሞ በሹክሹክታ መልክ የተሰሩ ድምፆችን በዚህ መልኩ መስራት ትችላላችሁ ማለት ነው። የዛሬ ቪዲዮ ይህን ይመስላል። ቪዲዮን አይታችሁ ከወደዳችሁት ላይክ፣ ለሰዎች ይጠቅማል ብላችሁ ካሰባችሁም ሸር ማድረጋችሁን እንዳትረሱ። ስለ ቪዲዮ ያላችሁን አስተያየት ወይም ሌላ የምሰራላችሁ ቪዲዮ ካለም አስተያየት መስጫው ላይ ልታሳውቁ ትችላላችሁ። ለቻናሉ አዲስ ከሆናችሁም እዚህ ቻናል ላይ እንደዚህ አይነት ጠቃሚ ቪዲዮዎችን ስለምታገኙ ቻናሉን ሰብስክራይብ በማድረግ ቤተሰብ ብትሆኑ በእርግጠኝነት ትጠቀማላችሁ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ በሰላም ቆዩ።